ሰላም እንዴት ናችሁ ውድ ተመልካቾቼ በዛሬው ቪዲዮ ለምን በየቀኑ 3 ወይም 4 እንቁላል መመገብ እንዳለብን እናያለን። የሚቀጥሉትን ጥቂት ደቂቃዎች አብራችሁኝ ከቆያችሁ ለጤናችሁ እጅግ ጠቃሚ ነገር ታገኛላችሁ። በመጀመሪያ እንቁላል ፕሮቲን ከሚሰጡን ከስጋና ከሌሎች ለምን በጣም የተለየ ምግብ እንደሆነ እንመልከት። ስጋ ስንበላ የምናገኘው በአብዛኛው የበሬውን የጡንቻ ወይንም ማስል ፓርት ነው። ነገር ግን እንቁላል በቆይታ ወደ ጫጩትነት የሚቀየር ነገር ስለሆነ ከስጋና ፕሮቲን ከምናገኝባቸው ከሌሎች ምግቦች በእጅጉ የተለየ ነው። በመሰረቱ ፕሮቲን ለሰውነታችን እጅግ ወሳኝ ንጥረ ነገር ሲሆን በሰውነታችን ላይ መገጣጠሚያዎቻችንንና ጡንቻዎቻችንን ይገነባልናል። ከዚህም በተጨማሪ የተለያዩ ሆርሞኖች እና ኢንዛይሞች በሰውነታችን ላይ የሚፈጠሩት ወይንም የሚገነቡት በፕሮቲን ነው። እስቲ አሁን ደግሞ ስጋና እንቁላልን እናነጻጽር። ስጋ ስንመገብ በአብዛኛው የምንመገበው ጎድን፣ ታፋና የመሳሰሉ በበሬ ጡንቻ አካባቢ ያሉ ስጋዎችን ሲሆን አንዴ እነዚህን ስንመገብ ከዛው ስጋ ከ10 እስከ 20% ብቻ ኤነርጂ እናገኛለን። እንቁላል ከዚህ በእጅጉ የተለየ ነው። አንድ እንቁላል ስንመገብ ከዛ እንቁላል 65% ኢነርጂ ሰውነታችን ያገኛል። ከዚህ ሁሉ ደግሞ እንቁላልን እጅግ የተሻለ የሚያደርገው በሽታን የመከላከል አቅሙ ነው። እንቁላል አንቲማይክሮቢያል የተሰኘ ፕሮቲን ያለው ሲሆን ይህም ፕሮቲን በሰውነታችን ውስጥ የሚገኘውን ባክቴሪያ የመግደል አቅም ያለው ነው። ሁለተኛው እንቁላል ያለው ባዮቲን የተሰኘ ንጥረ ነገር ሲሆን ይህም ደግሞ የተወሰኑ ባክቴሪያዎችንና አንዳንድ በሽታዎችን ይከላከላል። እንቁላል ከፍተኛ የሆነ በሽታ የመከላከል አቅም እንዲኖረው የሚያደርጉት ሌሎች ኬሚካሎች ወይንም ንጥረ ነገሮች ደግሞ አሚኖ አሲድ እና ሊዩሲን ናቸው። እነዚህ ንጥረ ነገሮች ጡንቻችንን የሚገነቡ እጅግ ወሳኝ ንጥረ ነገሮች ናቸው። ሌላኛው በእንቁላል ውስጥ የሚገኘው ንጥረ ነገር ኮሊን ነው። ኮሊን ቢ ቫይታሚን ሲሆን ከጉበት ጋር የተያያዘ በሽታ ለመከላከል የሚረዳ እና ሰውነታችን ስብን ዳይጀስት እንዲያደርግ የሚረዳ ነው። ከዚህ በተጨማሪ ኮሊን በተፈጥሮ ጄኔቲክ ፕሮብሌም ላላቸው ሰዎች እጅግ ጠቃሚ ሲሆን ዲኤንኤ ዳሜጃቸውን ለማስተካከል ይረዳል። ከዚህ በተጨማሪ እንቁላል ሊዩቲን እና ዚዛንቲን የተባሉ ንጥረ ነገሮች ያሉት ሲሆን እነዚህ ንጥረ ነገሮች በአይናችን ውስጥ በሬቲና ሲኖሩ በተፈጥሮ ፀሐይ ውስጥ ከሚገኘው ከአደገኛው አልትራቫዮሌት ላይት አይናችንን ይከላከላሉ። ከእንቁላል የምናገኛቸው ንጥረ ነገሮች ጥቅሞቻቸው ዘርፈ ብዙ ሲሆን ለአእምሯችን ኮንሰንትሬሽን ወይንም ትኩረት፣ ሚሞሪ ወይንም የማስታወስ አቅም እና ለለርኒንግ ወይም የማገናዘብ አቅማችንን በጣም ይጨምራሉ። ሌላው ደግሞ እንቁላል ፎስፎሊፒድ የተሰኘ ንጥረ ነገር ያለው ሲሆን ፎስፎሊፒድ አእምሯችን በጣም ጥሩ የሆነ የማገናዘብ እና የማሰብ አቅም እንዲኖረው ይረዳል። ሌላኛው አሲንሂቢተር የተባለ ንጥረ ነገር ነው። ይህ ንጥረ ነገር ደግሞ የደም ግፊታችንን የሚቀንስ ንጥረ ነገር ነው። ከዚህ በተጨማሪ እንቁላል ያሉትን የቫይታሚን አይነቶችን ስንመለከት ቫይታሚን ኬቱ ካልሲየምን በሰውነታችን ውስጥ ትራንስፖርት ለማድረግ የሚጠቅም ቫይታሚን ሲሆን ቫይታሚን ኤ እና ቫይታሚን ዲን ጨምሮ በርካታ ንጥረ ነገሮች እንቁላል አሉት። አሁን እንደሰማችሁት እንቁላል እጅግ በጣም ዘርፈ ብዙ ጥቅሞች አሉት። ችግሩ ታዲያ የተለያዩ እንቁላሎች ማለትም በተለያዩ ሁኔታ ከሚራቡ ዶሮዎች የሚገኙ ሁሉም እንቁላሎች እነዚህን ጥቅሞች ላያስገኙልን ይችላሉ። ስለዚህ በተሻለ መጠን የትኞቹን እንቁላሎች መመገብ እንዳለብን ቀጥለን እናያለን። ሰዎች የሚጠቀሙት 65% የሚሆነው እንቁላል ኬጅድ ነው ተብሎ ይገመታል። ማለትም በጣም በጠባብ ክፍል ውስጥ ከተራቡና ከሚኖሩ ዶሮዎች የሚገኝ እንቁላል ማለት ነው። በእንግሊዝኛ ኬጅድ ፍሪ ማለት ሰፊ በሆነ ክፍል ውስጥ የሚራቡና ከቤት ውጪ መስክ ላይ ተዘዋውረው የሚመገቡ ዶሮዎች ሲሆኑ ከነዚህ ዶሮዎች የሚገኝ እንቁላል በአንድ በተዘጋ ክፍል ውስጥ ያሉ ዶሮዎች ከሚሰጡት እንቁላል በእጅጉ የተሻለ ነው። ከሁሉም ይልቅ ኦርጋኒክ የሆነ እንቁላል ብንመገብ በጣም የተሻለ ነው። ኦርጋኒክ እንቁላል ማለት ኦርጋኒክ የሆነ ወይንም ፔስቲሳይድ፣ ሄርቢሳይድ የመሳሰሉ ጸረ ተባዮች ያልተጨመሩበትን ምግብ ከምትበላ ዶሮ የሚገኝ እንቁላል ማለት ነው። በቤታችሁ ዶሮ ገዝታችሁ ዶሮዎቻችሁ በአግባቡ ኦርጋኒክ የሆነ ነገር መግባችሁ ከዛ ዶሮ የምታገኙትን ኦርጋኒክ የሆነ እንቁላል ብትመገቡ ለጤናችሁ እጅግ ጠቃሚ ነገር ነው።
ስለዚህ በየቀኑ 3 ወይም 4 ኦርጋኒክ እንቁላል ብትመገቡ ከላይ የተጠቀሱትን በርካታ ጥቅሞች የምታዩ ስለዚህ በየቀኑ 3 ወይም 4 ኦርጋኒክ እንቁላል ብትመገቡ ከላይ የተጠቀሱትን በርካታ ጥቅሞች የምታገኙ ሲሆን እነዚህም ጥቅሞች ከዕለት ወደ ዕለት በሰውነታችን ላይ እየታዩ ይሄዳሉ። አሁን ደግሞ እንቁላልን ከምን ጋር አንድ ላይ መመገብ እንዳለብን እንመልከት። በጣም ከብዙ ሽንኩርት ጋር እንቁላልን ብንመገብ የተሻለ ነው። እንቁላልን በጣም አብስለን መጠቀም የለብንም። ከቲማቲም ጋር ብንመገብ የተሻለ ነው። ከአቮካዶ ጋር ብንመገብም እጅግ የተሻለ ነው። ከቅቤ ጋርም ብንመገብ የተሻለ ነው። ውድ ተመልካቾቼ በዚህ ቪዲዮ ለጤናችሁ እጅግ ጠቃሚ ነገር እንዳገኛችሁ ተስፋ አደርጋለሁ። ሌላ ምግብ አዘውትረን ከምንመገብ እንቁላልን አዘውትረን ብንመገብ የተሻለ ነው እያልኩኝ በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘውላችሁ።